እንደኛ ኢትዮጵያዊ እማዬ ብሎ ያዙ ይልቀቁኝ የሚል ሰው አይደለም። ሁለቱም የተለያየ አይነት ካልቸር አላቸው። እናትየው ያደገችው በኢትዮጵያ ካልቸር ሲሆን ጄዚ ደግሞ ያደገችው በአሜሪካ። የሀገራችን ኢትዮጵያ ባህል እጅጉኑ ከሌላው የዓለማችን ሀገራት ጋር የተለያየ ነው። ከሰሞኑን ሁላችንንም ያስደነገጠን እንዲሁም መነጋገሪያ የነበረው በማህበራዊ ሚዲያ ቲክቶክ ላይ በሚሰሩት ተወዳጅ ቪዲዮዎች የምትታወቀው የቲክቶከሯ ዴዚ እናት ባልታሰበ ሁኔታ ከዚህ ዓለም በሞት መለየቷ ተሰምቷል። ይህ ድንገተኛ ክስተት በማህበራዊ ሚዲያ ተጠቃሚዎችና በደጋፊዎቿ ዘንድ ከፍተኛ ሀዘንን ፈጥሯል። ይህ ክስተትም ይበልጡኑ ልብ የሚነካ ያደረገው የዴዚ እናት ከማረፋቸው ከሁለት ቀን በፊት ልጄ ናፍቃኛለች የሚል ጥልቅ ስሜት ያዘለ የቪዲዮ ስቶሪ አጋርታ የነበረ መሆኑ ነው። ይህ አሳዛኝ መርዶ ነገ ምን እንደሚፈጠር ምን እንደሚመጣ ወላጅ ቤተሰቦቻችንም እንዲሁም የምንወዳቸውን ሰዎች በህይወት እያሉ ጊዜ መስጠት፣ አብሮ ማሳለፍ፣ ፍቅርን በተግባር መግለጽ ምን ያህል ወሳኝ እንደሆነ የህይወት መሰረትም እንደሆነ በድጋሚ ያስተማረ የማህበራዊ ሚዲያ ክስተት ነበረ። ታዲያ ይህንንም ተከትሎ ብዙ ሰዎች ሀሳብና አስተያየቶቻቸውን በሀሳብ መስጫ ሳጥን ስር ሲያሰፍሩና እንዲሁም ደግሞ የተለያዩ ሀሳቦችን በቪዲዮ እየመጡ ብዙ ሰዎች ሀሳቦቻቸውን ሲያጋሩ ነበረ። እንዲሁም ደግሞ የቀደመውን የዴዚንና የእናቷን ሀሳብ በማምጣት ብዙ ሀሳቦች ሲዘዋወሩ በሶሻል ሚዲያ ላይ እየተከታተላችሁት ነበረ። ታዲያ አሁን ላይ ደግሞ ያልተጠበቀ አንድ ወጣት በቲክቶክ ገጹ ላይ ያጋራው ነገር እጅጉኑ ብዙ ሰዎችን አስገርሟል፣ እንዲሁም ደግሞ ግርምትን ፈጥሯል። ይህም ደግሞ የሀገራችን የኢትዮጵያ ባህል እጅጉኑ ከሌላው የዓለማችን ሀገራት ጋር የተለያየ ነው ሲሉ ጄዚ ያደገችው በኢትዮጵያ ሳይሆን በአሜሪካ ሀገር ስለሆነ የሷ ባህልና እናትየው ደግሞ ያለችበት በሀገረ ኢትዮጵያ ስለሆነ ብዙ ልዩነት አላቸው። በመካከላቸውም ደግሞ የተለያየ ሀሳብና የተለያየ እድገት ነው ያላቸው። ስለዚህም ጄዚ በዚህ ጉዳይ ላይ ምንም አይነት ስሜት አይፈጠርባትም ሲል አስገራሚና ብዙ ሰዎችንም ያስደነገጠ ቪዲዮን አጋርቶ ነበረ። ይህም ቪዲዮም እናንተ እንድትከታተሉት እኛ ይዘንላችሁ ቀርበናል። ቪዲዮንም እስከ መጨረሻው በመከታተል አብራችሁን ዝለቁ እንላለን። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ እና ሼር ማድረግ እንዳይዘነጋ። ቪዲዮን ተከታትለንም የምንመለስ ይሆናል። ለጄዚ እናት ነፍሳቸው በገነት ያሳርፈው። ለጄዚ ደግሞ መጽናናትን እመኛለሁ። ከትላንትና እስከ ዛሬ ጀምሮ ምን ነው ጸጸቱ እንዴት ነው የምትችለው ጄዚ ከእናቷ ጋር ሳትታረቅ ምናምን እያላችሁ ጽፏዩና የራሴን አንድ ነገር ልንገራችሁ። እዚህ አሜሪካ ውስጥ ያደገ ሰው ወደ ስራ እየሄደ እናት ሞታለች ቢባል ወይ ስራውን ጨርሶ ነው የሚሄደው፣ ካለበዛ ያለውን ነገር አከናውኖ ነው እንጂ የሚሄደው እንደኛ ኢትዮጵያዊ እማዬ ብሎ ያዙ ይልቀቁኝ የሚል ሰው አይደለም። ሁለቱም የተለያየ አይነት ካልቸር አላቸው። እናትየው ያደገችው በኢትዮጵያ ካልቸር ሲሆን ጄዚ ደግሞ ያደገችው በአሜሪካ ሀገር ካልቸር ነው። ለዛ ነው ባለፈው ላይቭ ላይ ሳይግባቡ ዓለምን ሲያወዛግቡና ሲጣሉ ዓለም እየሳቀም እያዘነም ያለፋቸው። ለማንኛውም ጸጸት ምን እንደሆነ በእንግሊዘኛ አላውቅም። ጄዚ ግን በዚህ ሰዓት የምትጸጸተው ምንም ነገር የላት። ምክንያቱም የተዋረሰችው የአሜሪካን ሀገር አስተዳደግ ነው። እኛ ደግሞ በአሜሪካ ሀገር ልጆቻችን ስናሳድግ በጣም ደካማ ነው። የውጩን እያሳየን ነው የምናሳድጋቸው። በዚህ ስፓኒሾች ይበልጠናል። ለማንኛውም ሁለቱም ላይ እኔ አልፈርድም። ምክንያቱም እናትየዋ ኦልሬዲ ሄዳለች፣ ነፍሷን በአጸደ ገነት ያኑራል። ጄዚ ግን የምን ጸጸት የሚባል ነገር እንደሌለባት ማወቅ አለባችሁ። ምክንያቱም ያደገችው በአሜሪካ ሀገር ነው። እዚህ ሀገር ሰው ከሞተ ሞተ ነው፣ አለቀ። ምንም እንደኛ ሀገር ወይኔ ማይ እንደዚህ አድርጌልሽ ምናምን የሚባል ነገር የለም። ለማንኛውም ያየሁትን የተሰማኝን ነገር ልንገራችሁ ብዬ ነው። ሁለቱም ጋር ጥፋት የለባቸውም። ያስተዳደጋቸውና የካልቸር ልዩነት ሊሆን ይችላል ብዬ ስላሰብኩ ነው። እናትየዋ መንግስተ ሰማያት ያስገባት። ጄዚን ደግሞ እንግዲህ ልጅሽን እመቤቴ ማርያም ታስታቅፍሽ፣ መጽናናቱንም ይስጥሽ። ቪዲዮውን እንደተከታተላችሁት ነበር። ታዲያ ይህ ቪዲዮ ብዙ ሰዎች የተመለከቱት ሲሆን በቪዲዮ ላይም ብዙ ሀሳብና አስተያየቶችም ሰፍረውለት ተመልክተናል። እንዲሁም ቪዲዮ ብዙ እይታ ያገኘ ሲሆን ከ10,000 በላይ ላይኮችም መሰብሰብም ችሏል። ታዲያ ሰዎችም ቪዲዮን ተመልክተውት ያላቸውን ሀሳብና አስተያየት በሀሳብ መስጫ ሳጥን ስር እንዲህ ሲሉ አስፍረውለታል። ትክክለኛ ሀሳብ ነው የተናገርከው። በሀገረ አሜሪካና እንዲሁም ደግሞ በኢትዮጵያ ሀገራችን ያለው ልዩነት እጅጉኑ ሰፊ ነው። ብዙ ሰዎች የማያስተውሉት ነገር ከኢትዮጵያ መጥተው ወደ አሜሪካ ሲኖሩ አዎ ባህላቸውንና ወጋቸውን ላይረሱ ይችላሉ። ነገር ግን በአሜሪካ ሀገር ተወልደው እዛው ያደጉ ልጆች እጅጉኑ የኢትዮጵያን ሀገር ባህልና ወግን ሊያስተውሉ አይችሉም። ምክንያቱም ያደጉበት አሜሪካ ስለሆነ ትምህርት ቤት አለ። ከቤተሰብ እጅጉኑ ተለይተው ነው የሚያድጉት። ብዙ ባህልና ወጎቻቸውንም አያውቁም። የሚያውቁት ቢኖር በኢትዮጵያ ያለውን ነገር ሳይሆን በአሜሪካ ላይ ያለውን ባህልና ወግ ነው። ታዲያ ይህ ነገር ስላለ እናትና አባቶቻቸውን አይወዱም ማለት አይደለም። ያለው ክፍተት ግን ለሌላ ነገር ያጋልጣቸዋል ማለት ነው። እንደ ሀገረ ኢትዮጵያም ሰዎች ሊሆኑ አይችሉም። ታዲያ ይህንን አስተውለን ዲዚን የምንናገር ሰዎች
እንታቀብ እባካችሁ። ልጅቷ ላይም ተጽዕኖ አንፍጠር። በእርግጥ ልጅቷ ላይ ተጽዕኖ ላንፈጥር እንችላለን፣ ሌላ ሰዎች ላይ ግን ተጽዕኖ ልንፈጥር እንችላለን። ይህ ትክክል አይደለም። በእርግጥ ነው የሀገራችን ባህልና ወግን ልጆቻችን ቢማሩና ቢያውቁ መልካም ነው። ግን ይህ ሊሆን ካልቻለ ግን ልንተዋቸውና ባደጉበት ባህልና ወግ እንዲቀጥሉ መፍቀድ ግድ ይለናል ሲሉ ሀሳብና አስተያየቶቻቸውን በሀሳብ መስጫ ሳጥን ስር አንዳንድ ሰዎች ሲያሰፍሩ ተመልክተናል። ሌሎችም ደግሞ በአንጻሩ ይህ ትክክል አይደለም፣ አንድ እናትና አባት ስለ ልጆቹ ጨንቆት ግድ ብሎት የሀገሩን ባህልና ወግ ሊያስተዋውቅ ይገባል። ማስተዋወቅ ብቻ አይደለም፣ በአእምሯቸው ውስጥ ሊቀርጽልባቸው ይገባል። እነሱ በሀገረ አሜሪካ ሲኖሩ የኢትዮጵያን ባህልና ወግ እንዲያስተዋውቁ እንጂ በዛ ባህል ውስጥ ተጠምደው እንዲሁም ደግሞ በዛ አስተዳደግ ውስጥ ታስረው እንዲኖሩ አይደለም። ይህ ግዴታ ሊሆን ይገባል። የሀገራቸውን ባህልና ወግ ካላወቁ ታዲያ ምናቸው ኢትዮጵያዊ ነው? እንዲሁም ደግሞ ኢትዮጵያውያን ሊሆኑ አይችሉም ሲሉ ብዙ ሰዎች ሀሳብና አስተያየቶቻቸውን በንዴትና በብስጭት ሲገልጹ ተገኝቷል። ይህ እስከ እናትና እስከ አባትን መተው እንዲሁም ደግሞ ፍቅር መስጠት ማቆም ማለት ትልቅ አደጋ ያለውና ለሚመጣው ትውልድም እያስተላለፍን ያለነው ነገር ከባድ ነው ሲሉ ብዙ ሰዎች ሀሳብና አስተያየቶቻቸውን በንዴትና በብስጭት እየገለጹ ሲሆን እስቲ እናንተም ያላችሁን ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር ያስፍሩልን እንላለን። እኛም ተከታትለን ያለውን መረጃ ለእናንተ የምናቀርብላችሁ ይሆናል። እስከዛሬ ያለውን መረጃዎችም ደግሞ የተከታተላችሁ እንዲሁም ደግሞ አብራችሁን የዘለቃችሁ እናመሰግናለን እንላለን። ለይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እለት እለት የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ እንላለን። ለወዳጅ ለዘመዶቻችሁ እንዲሁም ደግሞ ቪዲዮ በፍጥነት እንዲደርስ ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ደግሞ ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር እያሰፈራችሁልን ከኛ ጋር አብራችሁ ዝለቁ እንላለን። እለት እለት የምናጋራችሁን ቪዲዮ በፍጥነት ይደርሳችኋል እያልን እኛ ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። እንግዲህ ዛሬ በሰላም ያውላችሁ እያልን እኛ ከዚሁ ከተሰናበትናችሁ ቸር ሰንብቱልን።